በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በሰላም ያሳደርከኝ በሰላም አውለኝ ከክፉ ነገር ሁሉ ሰውረኝ። አምላኬ ሆይ በዛሬው ቀን ያንተ ጥበቃ ያንተ ክለላ እንደዚሁም የቅዱሳን መላእክቶች እርዳታ ጥበቃ ከኔ ጋር እንዲሆን አምላክ ሆይ መልካም ፈቃድ ይሁንልኝ። ጸሎቴን ልመናዬን ስማኝ። አምላኬ ለማታ ምስጋና ያብቃኝ። አባታችን ብዬ አመሰግንሃለሁ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ ወንድም እንዴት ነህ? ሰላም ነው? ያ የቤት የቢሮ ስራ እንዴት ሆነ? ስለ ስራ ጉዳይ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን። ወንድም እንዴት ነህ? ልጅህ ምን ሆኖ ነው? እስኪ ይኸው እንዴ ፈዝ ነገር አለ እኮ። እስኪ ይኸው የታባቱንስ አጨናገፍኩት አይደል? ጸሎቱን ቆይ ሌላ ዘዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባድነት ሊሰበስባቸው ነው እንጂ ጸሎቱ አይበቃም እንዴ? እንዴ ሰዓት ሄደብህ እኮ ጠዋት እኮ ነው። ገና ብዙ ነገር ትሰራለህ። ገና መንገድ አለ፣ ገና ታክሲ አለ፣ ይረፍድብሃል። ስለዚህ አቋርጠው በቃ። እግዚአብሔር እኮ ልበ አምላክ ነው፣ ችግር የለውም። ጸሎትን አቋርጥና አባታችን ብለህ ሂድ። እግዚአብሔር ትክክል ነው፣ ልበ አምላክ ነው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ነገር ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋ የተሞላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባ ዛሬም ዘወትርም ለዘላለሙ አሜን። ስግደት ይበቃል። በቃ እግዚአብሔር አምላክ ልበ አምላክ ስለሆነ በቃ ስግደትን በልብህ ስላሰብ ስግደትን ይቀበልልሃል፣ ጸሎትን ተቀብሏል። ስለዚህ አሁን ፍጠንና ፊትን ታጥበህ ልብስ ለባብሰህ ወደ ስራ ሂድ። ታክሲ አለ፣ በብዙ ነገር አለ፣ በመንገድ ላይ ብዙ ነገር ስለሚጠብቁ ቶሎ ብለህ ጸሎትን ጨርሰህ ውጣ። ይበቃሃል። በቃ እግዚአብሔር እኮ ልበ አምላክ ነው። ትክክል ነው። እግዚአብሔር ልበ አምላክ ነው። አምላኬ ሆይ ቅደመኝ፣ ከኋላም ከፊትም ሆንልኝ፣ በግራ በቀኝም ሆንልኝ፣ ጠባቂ ሆንልኝ። አባቴ ሆይ መንገዴን ለአንተ ሰጥቼዋለሁ፣ ክበርበትና ንገስበት። ምን ረፈድብኝ እንዴ ዛሬ? አምላኬ ቅደመኝ እስከ